ሰላም እንዴናችሁ ውድ የኤምቲ ፋሚሊ ተከታዮች፣ ከረጅም ጊዜ በኋላ ዛሬ ድጋሚ ተገናኝተናል። በአዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ባይናንስ ላይ ጊፍት ካርድ እንዴት አድርገን ሪዲም እንደምናደርግ ሰዎች የላኩላችሁ ሊሆን ይችላል፣ ወይም ደግሞ ኦንላይን ስራ ሰርታችሁ ጊፍት ካርዳችሁን 16 ዲጂት ካራክተር ኮድ ይሰጧችኋል። ያንን ኮድ በመጠቀም እንዴት አድርጋችሁ ሪዲም ማድረግ እንደምትችሉ መጠቀም እንደምትችሉና ሌላኛው ደግሞ ባይናንስ ላይ ኢትዮጵያ ውስጥ አሁን መጠቀም አይቻልም፣ ሊሚት አለው። ባየር ላይ ምንም አይነት ፖስት የለም። ሴለር ላይ ያለው ሴለር ደግሞ ዝቅ ያለ ነው። ስለዚህ ኤምኢኤክሲ ላይ ደግሞ ከፍ ያለ ነው። እንዴት አድርገን ከባይናንስ ወደ ኤምኢኤክሲ ዲፖዚት እንደምናደርግ ወይም ትራንስፈር እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ። ሙሉ ቪዲዮን ተከታተሉት። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ዛሬ ማሳያችሁ ባይናንስ ላይ በጊፍት ካርድ የተቀበላችሁትን USDT እንዴት አድርጋችሁ ወደ MEXC ዲፖዚት እንደምታደርጉ ነው። ባይናንስ ላይ በጊፍት ካርድ ኦንላይን ሰርታችሁ ተከፍሏችሁ ሊሆን ይችላል፣ ወይም ደግሞ ሰዎች በጊፍት ካርድ ልከውላችሁ ሊሆን ይችላል። ባይናንስ ኢትዮጵያ ውስጥ ለጊዜው ሊሚት ስለሆነ መሸጥ የምንፈልገው MEXC ላይ ነው። ስለዚህ እንዴት አድርገን ስቴፕ ባይ ስቴፕ ወደዛ ዲፖዚት እንደምናደርግ አሳያቸዋለሁ። በመጀመሪያ ግን ጊፍት ካርድ ላይ ተገቡና እንደምትመለከቱት ሪዲም ይላል። የተሰጣችሁት 16 ዲጂት ካራክተር አለ። እሱን ስትነኩት ምን ያመጣላችኋል? አማውንቱን ያመጣላችኋል። አማውንቱ ይሄ ከሆነ ያው ሪዲም ትሉታላችሁ። ኦንላይን ስራ ሰርታችሁ ከሆነ የተስማማችሁት አማውንት ይሄ ከሆነ ይሄንን ነው የምትሉት። ዋሌት ትመርጣላችሁ። እኔ ፈንዲንግ ዋሌት ላይ እንዲሆን ነው። ስፖትና ፈንዲንግ ላይ ነው። እኔ ፈንዲንግ ላይ ዋሌት ላይ ያደርገውና ሪዲም ለዋለው የተስማማውት ይሄንን ስለሆነ። ሰዎች የሚልኩላችሁ ከሆነ ግን ጀስት ሪዲም ትሉታላችሁ። ሪዲም ካደረጋችሁት በኋላ ቀጥታ ባላንስ ላይ ይቀመጣል። አሁን እንዴት አድርገን ወደ MEXC እንልከዋለን በቀላሉ አሳያችኋለሁ ማለት ነው። ዲፖዚት ካደረጋችሁ እዚህ ጋር ካያችሁት በኋላ ባይናንስ ላይ ልዩነቱን ላሳያችሁ። እዚሁ ላይ መሸጥ ይቻላል፣ መግዛት ነው ማስታወቂያዎች የሌሉት አይደል? ነገር ግን MEXC ላይ ይጨምራል። ምክንያቱም ይሄም ሊሚት ስለሆነ የሚገዙት ሰዎች ራሱ ቅናሽ ነው። አሁን ዋጋውን አሳያችኋለሁ ኮምፔር አድርጌ። እዚህ ጋር እንደምታዩት 174 ይላል። 174 ነው። MEXC ላይ ግን ይጨምራል 179። ስለዚህ ወደዛ ወስደን መሸጥ ከፈለግን ምን እናደርጋለን? እንዴት አድርገን ዊዝድሮ እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ። በደንብ ተከታተሉኝ። እንደዚህ ካደረጋችሁ በኋላ ምን ታደርጋላችሁ? እዚህ ጋር ሴንድ የሚለውን ትነኩታላችሁ። እኔ ግን ያለኝ USDT ስለሆነ እዚች ጋር አድ ፈንድስ ሴንድ እና ትራንስፈር አለ። ሴንድ የሚለውን ስትነኩት ዝርዝር ያመጣላችኋል። እኛ ዊዝድሮ ኦን ቼን እንለዋለን። ምንድነው ዊዝድሮ የምታደርጉት ይላችኋል። USDT ይላችኋል። ይሄኛውን ቶፕ አፕ የሚመጣላችሁን ኢግኖር አድርጉትና ደን ከላይ አድሬስ አምጡ ይላችኋል። ደን አድሬስ ከየት ነው የምታመጡት? MEXC ላይ ትወጡና ትገቡና እዛ ላይ ምን ታደርጋላችሁ? አድሬሳችሁን ትወስዳላችሁ ማለት ነው። አድሬስ መሳሳት የለባችሁም። ኮፒ አድርጋችሁ ፔስት ነው ማድረግ ያለባችሁ። አንድ ፊደል ኤክስ አደረጋችሁ ወይም ጨመራችሁ ማለት USDያችሁ ገደል ገባ፣ በቃ አታገኙትም፣ ሉዝ ነው የምታደርጉት። ስለዚህ ጥንቃቄ ይፈልጋል፣ በጣም ጥንቃቄ ይፈልጋል። ምን ታደርጋላችሁ? ይሄንን እንደዚህ አይነት ማስታወቂያዎች ሲመጡ ትወጡና እዚች ጋር ዋሌት የሚል አለ። አሁን ሆም ማርኬት ትሬድ ፊቸር እና ዋሌት አለ። ዋሌት የሚለው ላይ ትነኩትና ዲፖዚት የሚል አለ። ከዛ ዲፖዚት ምንድነው? ኦን ቼን ዲፖዚት ነው። ኦን ቼን ዲፖዚት ስትሉት ምንድነው ዲፖዚት የምታደርጉት? ከረንሲ ይላችኋል። USDT ስለሆነ USDT ትሉታላችሁ። ደን ኔትወርክ ያስመርጣችኋል። ኔትወርክ ሲያስመርጣችሁ እኔ ብዙ ጊዜ የምጠቀመው BNB ስማርት ቼን ነው ወይም BEP 20 ማለት ነው። እሱ በጣም ፈጣንና አሪፍ ስለሆነ እሱን ነው የምጠቀመው። እናንተ ትሮን TRC20 መጠቀም ትችላላችሁ። ሌሎችም ኔትወርኮች አሉ። እኔ ግን BNBን መረጥኩና ይሄው አድሬስ ሰጠኝ። እሱን ኮፒ አድርጌ ይዣለሁ። ኮፒ ስለው ይኸውልህ ኮፒ ያደረገው ኦልሬዲ BNB 20 ማለት ነው። እዚህ ጋር ወደ ባይናንስ መለስና እዚህ ጋር ከላይ አድሬስ የሚለው ላይ ትነኩታላችሁ። ከዛ እዚች ጋር እንደምታዩት ቀጥታ ፔስት ነው የምታደርጉት። ከዛ እዚህ ጋር ኔትወርክ ላይ ትመርጡና የተለያዩ ኔትወርኮች አሉ እንደምታዩት። እዛ ጋር ግን ምን መርጫለሁ? BNB ስማርት ቼን መርጬ BEP 20 መርጫለሁ። እሱን ነው ማድረግ ያለብኝ። ከነዚህ ውስጥ ሌሎቹን ነካው ማለት አይሆንም። የመጀመሪያው እንደምታዩት BSC የሚለውና BNB ስማርት ቼንን ወይም በቅንፍ BEP 20 ማለት ነው። እሱን ትመርጣላችሁ። ምክንያቱም
MEXC ላይ እሱን ስለሆነ የመረጥነው። ደን እዚች ጋር ማክሲመም ሁሉንም ስለሆነ ነው የሚፈልገው ማክሲመም አልኩትና እንደምታዩት 0.01 ፊ አለው። ከዛ ዊዝድሮ ይላችኋል። አውተንቲኬተር ነው ሰው የጎግልን ስለሆነ እዛ ወደዛ ቀጥታ ይወስዳችኋል ማለት ነው። ሶ ይሄንን ካረጋገጣችሁ በኋላ ኔትወርኩን ክሮስ ቼክ ካረጋችሁ በኋላ አድሬሱን እርግጠኛ ከሆናችሁ በኋላ ኮፒ ፔስት እንዳላችሁ እርግጠኛ ከሆናችሁ በኋላ ዘን ዊዝድሮ የሚለውን ትነኩታላችሁ። ዘን ኮንፊርም የሚል ይመጣል። ይሄንን ዊዝድሮ ልታረጉ ነው ያ ኮንፊርም ትሉታላችሁ። ዘን ወደ ምን ይወስዳችኋል? ወደ ቱ ስቴፕ ቬሪፊኬሽን ይወስዳችኋል። እኔ እንደምታዩት አውተንቲኬተር ስለሆነ ከአፑ ላይ እገባና ኮፒ አድርጌ ባይናንስን ፔስት ስልለት እንደምታዩት ዊዝድሮ ፕሮሰሲንግ ይላል። ስለዚህ ትንሽ ደቂቃ ነው የምጠብቀው፣ 1 ደቂቃ ኦር ከ1 እስከ 3 ደቂቃ ከዛ አይበልጥም። ብዙ ጊዜ ከዛ በልጦ አያውቅም። ከ1 እስከ 3 ደቂቃ በ1 ደቂቃ ውስጥ ፕሮሰስ ይሆንና በሁለተኛው በሶስተኛው ደቂቃ ይገባላችኋል ማለት ነው። እንደምታዩት እዚህ ጋር ፕሮሰሲንግ ነው። ሪፍሬሽ እያረጋችሁ ታዩታላችሁ። ፕሮሰሲንግ ነው። ከዛ እዚህ ላይ ኮምፕሊት እንዳላችሁ ወደዛኛው ትሄዳላችሁ። ያኛው ዲፖዚት የሚያደርግበት ታይም ይኖራል። እሱን ክሮስ ቼክ አድርጋችሁ ሲገባ እንትን ትላላችሁ። ባይናንስ እንደምታዩት ኮምፕሊት አለ። ከላይ ኖቲፊኬሽንም አመጣልኝ። ኮምፕሊት ሆኗል። ወደ MEXC እንግባና ባላንሱን እናያለን። ኮንፊርም እስኪያደርገን እንጠብቃለን ማለት ነው። ያው እንደምታዩት ኢሜል ላይም ልኮልኛል ባይናንስ ዊዝድሮ ኮምፕሊት ይሄን ያለ አማውንት ዊዝድሮ አድርገሃልና ሰክሰስፉሊ ዊዝድሮ ሆኗል ብሎኛል። ወደ MEXC እንገባለን። MEXC ዲፖዚት ክሬቲንግ ሪማይንደር ብሎ ልኮልኛል። ክሬት ሆኗል ፕሊዝ ቼክ ዩር አካውንት ባላንስ አለኝ። ስለዚህ ውስጥ ገብቼ ሳየው ገብቷል ማለት ነው። መግባት አለበት ምክንያቱም ኖቲፊኬሽን አምጥቶልኛል ማለት ነው። እንከፍተዋለን MEXC። ይሄንን ከከፈታችሁት በኋላ እዚህ ጋር የነበራችሁበት ላይ ስለሚያመጣ ባክ ትሉታላችሁ። ይሄንን ባክ ብላችሁ ወደ ሆም ፔጅ ስትሄዱ እንደምታዩት መጀመሪያ ላይ ባላንስ የነበረኝ ይሄ 0.58 ነበር። አሁን 200 ገብተዋል ማለት ነው። ስታዩት ባላንስ ላይ 200 ምናምን ገብቶላችኋል ማለት ነው። እንደዚህ አድርጋችሁ በቀላሉ ዲፖዚት ማድረግ ትችላላችሁ። ከባይናንስ ወደ ኤክስነስ ወይም ከMEXC ላይ ወደ ኤክስነስ እንዴት ዲፖዚት ማድረግ እንደሚቻል ማወቅ የምትፈልጉ ሰዎች ካላችሁ ኮመንት ላይ ጻፉልኝ። በሌላ ቪዲዮ ሰራላችኋለሁ። ወይም ሌሎች ጥያቄዎች ካላችሁ በሌላ ቪዲዮ ሰራላችኋለሁ። እንደምታዩት ፒቱፒ ላይ እዚህ ጋር ገብታችሁ ፒቱፒ ላይ ስታዩት እዚህ ጋር ባየርም አለ ሴለርም አለ። እንደምታዩት አማውንቱ ከዛኛው ይጨምራል። እዚህ ላይ ከፍ አድርጋችሁ እናንተም መሸጥ ትችላላችሁ ማለት ነው። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ሌላ እንድሰራላችሁ የምትፈልጉት ካለም ኮሜንት ላይ ጻፉልኝ። በዛሬ ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ሰላም።